ሰላም ፋሚሊ እንዴት ናችሁ? የጌታ የአምላካችን ስም የተባረከ ይሁን። አንዲት ነገር ሼር ላድርጋችሁ ብዬ ነው የመጣሁትና በዛውም ይሄንን ቪዲዮ ለሌሎች ሼር ኮፒ ሊንክ እንድታደርጉ እንዲሁም ደግሞ አካውንቱን እንድታሳድጉ ብዬ አሳስባችኋለሁ። በዚህ በመጽሐፍ ቅዱሳችን በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደዚህ የሚል ቃል አለ። ሁላችንም በተለመደ መልኩ ይሄንን ቃል በተለያየ መልኩ እንጠቀማለን እና እስቲ እንመልከተው። ከዚህ ትምህርት ወይንም ደግሞ ከዚህ ጥቅስ ለራሳችን የምናስቀረው ጥቅስ ወይንም ደግሞ ሐሳብ ምንድነው ብለን ነው የምናየው። እስቲ እንመልከት። ነገርን ሁሉ በጊዜ ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው ይላል የአማርኛው ቨርዥን ማለት ነው። ይህንን የአማርኛ ቨርዥን ደግሞ ሳይድ ባይ ሳይድ እዚህ ጋር ኬጂቪ ወይንም ደግሞ ኪንግ ጄምስ ቨርዥን ባይብል ከራሱ ጋር ተያይዟልና እስቲ ይህንን ነገር እንመልከት። እንደዚህ ይላል verse 11 chapter 3 Ecclesiastic chapter 3 verse 11. It says this. The version is King James Version Bible. He has made everything beautiful in his time. Also he has set the world in their heart, so that no man can find out the work that God makes from the beginning to the end. Below Yenagara. Surprisingly, የእንግሊዘኛውን በተመለከትንበት ወደ አማርኛው ስንሄድ አማርኛው ላይ ብዙ ጊዜ ሰዎች የሚጠቀሙት ነገር አለ። ነገርን ሁሉ በጊዜው ውብ አድርጎ ሰራው ሲባል ነገር የተሳካለት የተከናወነለት እንዲሁም ደግሞ መልካምነትን በህይወቱ ያገኘ ሰው ብዙ ጊዜ ከራሱ የነገር አፈጻጸምና አሰራር እግዚአብሔር ለራሱ ካደረገለት ነገር አንፃር ብዙ ነገሮችን ይመለከታል። ለምሳሌ ሰው መልካም ነገር ሲገጥመው በጎ ነገር ሲገጥመው እግዚአብሔርን በዚህ ያመሰግናል። ምን ብሎ? እግዚአብሔር ነገሩን ሁሉ በጊዜው ውብ አድርጎ ይሰራል እንዲሁም ደግሞ ሰራው ብሎ ብዙ ሰው ለራሱ ያው የመጽናኛ ትምህርት እንዲሁም ደግሞ ለእግዚአብሔር አክኖሌጅመንት ይሰጣል። እዚህ ክፍል ላይ ግን ሰዎች እዚች ጋር ብቻ ነው ቆም የሚሉት። ነገርን ሁሉ በጊዜው ውብ አድርጎ ሰራው ካለ በኋላ አራት ነጥብ የለም፣ አልዘጋም ወይም አልደመደመም። ስለዚህ አንድ መጠናትና ኢንተርፕሬት መደረግ ያለበት ሐሳብ አለ። ኢንተርፕሬቲቭ ኢሹ እዚህ ጋር አለ። ይሄ ኢንተርፕሬቲቭ ኢሹ ምንድነው ካልን በዚህ በእንግሊዘኛው ተርም ላይ ወይንም ደግሞ በእንግሊዘኛው ወርድ ላይ የተጠቀሰውን ሐሳብ በመመልከት ልናብራራ እንሞክራለን። ስለዚህ ምንድነው ነገርን ሁሉ በጊዜው ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ ሉቃስ ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። በልቡ ዘላለምነትን ሰጠው። ይህ በልቡ ዘላለምነትን የተቀበለ ሰው ማን ነው? ወይም ደግሞ በልቡ ውስጥ ዘላለምነት የተቀመጠለት ሰው ማን ነው? ይህንን ሰው ስንመረምር ወይ አንተ ነህ ወይ አንቺ ነሽ ወይ ደግሞ እኛም ነን ብለን ራሳችንን በዚሁ አጋጣሚ ኤግዛማይን ልናደርግ ይገባል ብዬ አስባለሁ። ይህ ሰው ማን ነው? በልቡ ዘላለምነትን የተቀበለ ሰው ማን ነው? What does the English term says? As the word says, what? He has made everything beautiful in his time. Also, he has set the world in their heart. You see this? ይህን ፍሬ ስትመለከቱት እግዚአብሔር በልባቸው ውስጥ ዓለምን አኖረ ነው። ዓለም የሚለው የኬጂቪ ወይንም ደግሞ ኪንግ ጄምስ ቨርዥን ባይብል ዓለምን አኖረ ነው የሚለው። ዓለምን አኖረ የሚለው ሐሳብ እንግዲህ የእግዚአብሔርን ሐሳብ እንደ እግዚአብሔር ሐሳብ የማይከተሉና የዚህን ዓለም ጉዳይ የሚመረምሩ የዚህን ዓለም ጉዳይ የሚመለከቱ ወደ ጥልቅም የሚወርዱ ወደ ላይም የሚወጡ ወደ ፈለጉበት ሄደው አምላክን የሚፈልጉ የአምላክ ዘመዶች ነን የሚሉ ሰዎች አንድ ነገር መረዳት አለባቸው። የዚህ ሁሉ ልፋታቸው ትርጓሜ የገባባቸው ሪከርድ ወይንም ያ ካሴት ነው። because God set the world into their heart. This is the main thing. ፐርፎርም ስታረግ በመንፈሳዊ ህይወት ስትንቀሳቀስ የምታሳየው ወይንም ደግሞ የምትገልጠው ወይንም ደግሞ በህይወትህ
ሪፍሌክት የምታደርገው ያ ነገር የገባብህ ሪከርድ ወይንም ደግሞ የገባብህ ካሴት ትርጉም። ምክንያቱም አንድን ታዋቂ የሚታወቀውን ሰው ካሴት አምጥተህ ያው በእኔ ጊዜ ቴፖችን እና የተለያየ ነገሮችን ሪከርድ የሆኑ ነገሮችን እንሰማለን። ሪከርድ ያደረግናቸውን ነገሮች መልሰን እንደምንሰማ በእያንዳንዱ ዓለማዊ ከእግዚአብሔር ሐሳብ በተለዩ ሰዎች ልብ ውስጥ ሪከርድ የተደረገው ዓለምን መበርበር፣ ዓለምን መፈተሽ በሚበረብር ውስጥ ዓለምና በሚበረብሩት በሚፈትሹት በዚህ ዩኒቨርስ ውስጥ አንድ ነገር ነው የሚፈልጉት፣ እግዚአብሔር የሰራውን ራሱ እግዚአብሔርስ የት ነው የሚለውን ሐሳብ ማለት ነው። ኦኬ፣ እነዚህን ጥያቄዎች ማንሳት ተገቢ ነው ብዬ አስባለሁ። ካልገባችሁ እንግዲህ መጽሐፍ ቅዱሳችን የሚሰጠን ቃል አለ። በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 16 ላይ የሚናገረው አንድ ሐሳብ አለ። ይሄ ሐሳብ ምንድን ነው የሚለው እንዲያስተምረው የጌታን ልብ ማን አውቆ፣ ከዛስ እኛ ግን የክርስቶስ ልብ አለ። የክርስቶስ ልብ አለን። የክርስቶስ ልብ ያለን ሰዎች እንግዲህ መሬት ላይ ተቸንክረን መሬታዊ ከሆነ ጥበብና እንዲሁም ደግሞ ከዚህ ዓለም ጥበብ ከዚህ ዓለም ዕውቀት ከሆነው ነገር ጋራ ምንድነው ዝምድናችንና ተቸንክረን የቆየንበት? ስለዚህ ችካላችሁን ንቀሉ። Do we have the mind of Christ? If we do have the mind of Christ, we do think something about the spiritual world. You see that? በትክክል በዩኒክነስ በልዩነት አንድ መረዳት ያለብን ነገር አለ። የክርስቶስ ልብ ካለ፣ የክርስቶስ መረዳት ካለ፣ ያ የክርስቶስ አስተውሎት ካለን እይታችን፣ ሐሳባችን የእግዚአብሔርን ፍቃድ ከማድረግ ላይ እግዚአብሔር ለማይታዘዙት፣ ለማይሰሙት፣ ፍቃዱን ለማይፈልጉ ለነዛ ሰዎች አንድ ስጦታ ሰጥቷቸዋል። በልባቸው ውስጥ ምንን አስቀምጧል? ዓለምን አስቀምጧል። From the beginning to the end they search። ይፈልጋሉ፣ ወደ ጥልቅ ይወርዳሉ፣ ወደ ላይ ይወጣሉ፣ ይበረብራሉ። ይህ በልባቸው ውስጥ የገባው ሪከርድ ወይንም ደግሞ የልባቸው ውስጥ ቅጂ ነው። ከዚህ ውጪ መኖር አይችሉም። ክፉ ሲያደርጉ፣ አመፃን ሲሰሩ፣ እንደፈለጉ በዓለማዊነትና ዓለምን በሚመስል በተለያዩ ጉዳዮች ሲሄዱ የገባባቸው ሪከርድ ወይንም ደግሞ ካሴት ነው። የተጨመረብህ ዕውቀት ነው። ከተጨመረብህ ዕውቀት ውጪ ልትሆን አትችልም። አሁን ይህንን የምትሰሙኝ ሰዎች በልባችሁ ውስጥ የተጨመረባችሁ ያ ሐሳብ እናንተን ማንነታችሁን ይገልጣል። መሬት ስትጫወቱ፣ ዓለም ስትጫወቱ፣ ታች ስትጫወቱ አንድ ነገር አስቡ። አይምሯችሁና ሐሳባችሁ ምድራዊ ነው። ለዚህ ነው ነገርን ሁሉ በጊዜ ውብ አድርጎ ሰራው። ከፍጥረት ጅማሬ እስከ ፍጥረት ፍጻሜ ድረስ እግዚአብሔር የሰራውን ስራ የሰው ልጅ መርምሮ አገኘው። እሱ እንዲህ ነው ብሎ ዲፋይን ማድረግ እንዳይችል በዚህ ዓለማዊ ጥበብ ውስጥ የተቀረጸ ሪከርድ የተደረገ አንድ ካሴት አለ። ያም ካሴት God set the world into the human heart. So ይሄንን ሰው የምናብራራው በውስጡ በተቀመጠው ሐሳብ ነው። የክርስቶስ ልብ ያለው ሰው ሰማያዊውን ዓለም እንደሚገባ ለመኖር በዚህ ምድር ላይ የሚሰራና የሚተጋ ነው። So do you have the mind of Christ or do you have the world into your heart? በልብ ውስጥ ዓለምን ነው ያስቀመጥከው? ዓለምን ነው ሪፍሌክት የምታደርገው? በልብ ውስጥ ያለው ሐሳብ ቅጂ፣ የህይወት ቅጂ እግዚአብሔርን የሚመስል የእግዚአብሔርን ሕልውና የሚመስል ሰማያዊ ነገር ነው ወይስ ደግሞ ዓለም ናት በልብህ የምትሽከረከረው? ዓለም በልብህ ከተሽከረከረች በምንም ምክንያት ሰማይን ልታይ አትችልምና፣ ስለዚህ የክርስቶስ ልብ ይኑረን። አዲስ ሰዎች በጌታ አዲስ የሆንን ጌታን የተረዳነው ሰዎች ይህንን ልንማር ይገባል ለማለት ነው። ተባረኩ። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አካውንቱን አሳድጉት። ተባረኩ።